ፊልሙ የሚጀምረው ዳውሰን የተባለ የ40 ዓመት ጎልማሳን በማስተዋወቅ ነው። በዚህ ጊዜ በውቅያኖስ መካከል የነዳጅ ቁፋሮ ስራውን እየሰራ ይገኛል። አጭር እረፍት ወስዶ ወደ ከዋክብቱ እየተመለከተ እያለ በነዳጅ ማውጫው አቅራቢያ ድንገተኛ ፍንዳታ ይከሰታል። ፍንዳታው ዳውሰንን ወደ ባህሩ ይወረውረዋል። ከዛም ይሰምጣል። ለመተንፈስ እየታገለ ባለበት ቅጽበትም አእምሮ ወደ ህይወቱ እጅግ ውብ ትዝታ ይመለሳል። በሁለተኛ ደረጃ ትምህርት ቤት የነበረበትን ጊዜ ያስታውሳል። በትዝታዎቹ ውስጥም በአንድ ወቅት ይወዳቸው የነበሩ ነገሮች ሁሉ ሲመለሱም ይህ የእኔ ምርጡ ማንነት ነው ይላል። አንድ ቀን ከቅርብ ጓደኛው ቦቢ ጋር ዘና ብለው እያወሩ እያለ ቦቢ አባት ሊሆን እንደሆነና በቅርቡም ሊያገባ እንደሆነ የምስራቹን ያካፍለዋል። እያወሩ እያሉ ዳውሰን በድንገት በአቅራቢያው አንዲት ልጃገረድ ያስተውላል። ስሟ አማንዳ ነው። ሊያስረዳው በማይችለው ምክንያት በዚያው ቅጽበት ልቡ ወደ እሷ ይሳባል። ሊያናግራት ቢፈልግም አይን አፋር ተፈጥሮ ወደ ኋላ ይጎትተዋል። በመጨረሻም ምንም ሳይላት ከቦቢ ጋር ወደ ቤታቸው ይሄዳሉ። በመመለስ ላይ እያሉም የቦቢ መኪና በድንገት ትበላሻለች። ዳውሰን ወርዶ መኪናዋን እየገፋ እያለም አማንዳ በድንገት ከጎኑ ተገኝታ አብረው መግፋት ትጀምራለች። መኪናዋ ከተነሳች በኋላም ዳውሰን በድንጋጤ ይፈዛል። ሊያናግራት ድፍረቱን ከመሰብሰቡ በፊትም ጓደኛዋ አማንዳን ትወስዳታለች። ቦቢም አማንዳ ልታናግረው እንደፈለገች ግልጽ ስለነበር ለምን ራካት ብሎ ይወቅሰዋል። ቀጣዩ ትዕይንት ዳውሰን ብዙ ጊዜ ለብቻው ለመሆን ወደሚሄድበት የድሮ የውሃ ታንከር ወደ ሆነው ሚስጥራዊ ቦታ ይወስደናል። ይህ ቦታ ማሰብ፣ ማጥናትና ከዓለም መሸሽ የሚችልበት ጸጥ ያለ ስፍራ ነው። ዳውሰን ለፊዚክስ ትምህርት ከፍተኛ ፍላጎት ስላለው ብዙ ጊዜውን እዚህ በማንበብና ራሱን በማስተማር ያሳልፋል። ከአፍታ በኋላ ትምህርት ቤት ዳውሰን እንደተለመደው የፊዚክስ መጽሐፍ እያነበበ እያለ አማንዳ በአንድ ነገር ስትቸገር ያያታል። ወደ እሷ ቀርቦም የሜካኒካል ችሎታውንና የፊዚክስ ዕውቀቱን በመጠቀም ችግሩን ያስተካክልላትና መኪናዋ እንደገና መስራት ትጀምራለች። ዳውሰን አሁንም በሴቶች ዙሪያ የሚሰማው አይን አፋርነት ስላለቀቀው ይጨነቃል። ጓደኛው ቦቢ እሷን እንዴት ማናገር እንዳለበት ባለማወቁ ለምን ሞኝ ብሎ እንደጠራው ያምናል። አማንዳ በእርግጥም እሱ ትንሽ ሞኝ መሆኑን በመናገር በቀልድ ታሾፍበታለች። በእውነቱ ግን ቀድሞ እንዲጠይቃት እየጠበቀችው ነበር። መጠበቅ ሲሰለቻትም ቀድማ ቅዳሜ እንዲገናኙ ተቀጥሯለች። ዳውሰንም ይስማማል። ከዚያም ወደ የመንገዳቸው ይሄዳሉ። በዚያው ቀን ቆየት ብሎ ዳውሰን ወደ ቤቱ ሲመለስም አባቱ በቀጠሮ ቅዳሜ ምሽት አብሮት እንዲወጣ ይጠይቀዋል። ነገር ግን ዳውሰን ከአማንዳ ጋር ቀጠሮ ስለነበረው እምቢ ይለዋል። በዚህም አባቱ ተናዶ በጥፊ ይመታዋል። ዳውሰን ያደገው በድህነት ውስጥ ሲሆን እናቱ ስላረፈች የሚኖረው ከአባቱ ጋር ነው። አባቱ በአደንዛዥ ዕፅ ዝውውርና በመሳሰሉት ቆሻሻ ስራዎች የሚሳተፍ የሰፈር ወሮበላ ነው። ዳውሰን በተቃራኒው የአባቱን ፈለግ መከተል የማይፈልግ ደግ ልብ ያለው ሰው ነው። አባቱ ሁልጊዜ ጫና ቢያሳድርበትም ዳውሰን ግን እስካሁን በቆሻሻ ስራዎቹ ለመተባበር አሻፈረኝ እንዳለ ነው። ነገር ግን ስቃዩን መቋቋም ስላልቻለ በመጨረሻ ከቤት ይኮበልላል። የሚሄድበት ቦታ ስለሌለውም ያለ መዳረሻ እየተንከራተተ እያለም አንድ ባዶ መጋዘን ያገኛል። አማራጭ ስለሌለውም ወደ ውስጥ ገብቶ እዚያው እንቅልፍ ይወስደዋል። ሲነቃ አንድ ሰው ሽጉጥ እንደደገነበት ይመለከትና ይደነግጣል። ሰውየው የመጋዘኑ ባለቤት ታክ ነው። በመጀመሪያ ሰብሮ በመግባቱ በጣም ቢቆጣም የዳውሰን ወላጆች እነማን እንደሆኑ ጠይቁት አባቱ ጨካኝ ወንጀለኛ መሆኑን ከተረዳና በፊቱ ላይ ያለውን በድብደባ የጠቆረ ቁስል ከተመለከተ በኋላ
ይራራለታል። ከዚያች ቅጽበት ጀምሮም በመጋዘኑ ውስጥ እንዲቆይ ይፈቅድለታል። ከዚያም ታሪኩ ወደ አሁን ጊዜ ይመልሰናል። ዳውሰን በባህር ላይ ካጋጠመው አደጋ ቢተርፍም ሕይወቱ ባዶ እንደሆነ ይሰማዋል። ከቀን ወደ ቀንም ያለ ዓላማ መኖሩን ይቀጥላል። 40 ዓመቱም ቢሆን ቤተሰብ ላለመመስረት መርጦ ብቻውን ይሆናል። አንድ ቀን ሁሉንም ነገር የሚቀይር የስልክ ጥሪ ይደርሰዋል። ታክ ከዚህ ዓለም በሞት እንደተለየና ቤተሰብ ስለሌለው ንብረቶቹን ለሱ ስለወረሰው በቀብር ስነ ስርዓቱ ላይ እንዲገኝ ጥሪ ይቀርብለታል። በሚቀጥለው ቀን ለቀብር ስነ ስርዓቱ ሲደርስ አማንዳን በማየቱ ይደነግጣል። ለ20 ዓመታት ያህል አልተያዩም ነበር። ታሪኩ ተመልሶ ወደ ኋላ ይሄዳል። በዚያን ጊዜ ዳውሰን በታክ መጋዘን ውስጥ ለበርካታ ቀናት ኖሯል። እዚያ በመኖሩ የጥፋተኝነት ስሜት እየተሰማውም በቻለ ጊዜ ሁሉ የታክን መኪኖች በመጠገን ያግዘዋል። ከዚያም ከአማንዳ ጋር የተቀጣጠሩበት ቀን ቅዳሜ ይደርሳል። ከዛ ግን ሳይሄድ ይቀራል። ስትጠብቀው የነበረችው አማንዳም ትበሳጫለች። ቦቢን ጠይቃው ዳውሰን የት እንዳለ ሲነግራትም በቀጥታ ወደሱ ትሄዳለች። እንደደረሰችም ቃሉን በማጠፉ ትወቅሰዋለች። አይናፋሩ ዳውሰንም ከብዙ ዝምታ በኋላ የተጨናነቁ ቦታዎች እንደማይወድ ይነግራታል። ከዛም ወደ ሚስጥራዊ ቦታው ይወስዳትና ከከዋክብት ስር አብሮ ጊዜ ያሳልፋሉ። በሚቀጥለው ቀን አባቱ ዳውሰንን አግኝቶ ሲደበድበው በድንገት ታክ ደርሶ ጣልቃ ይገባል። የዳውሰን አባት እስኪያፈገፍግ ድረስም ሽጉጥ ይደግንበታል። በሚቀጥለው ቀን ዳውሰን አባቱ ይጎዳታል ብሎ በመስጋት ወደ አማንዳ ቤት ሄዶ እንድትርቀው ይጠይቃታል። አማንዳ ግን ከልቧ ስለምትወደው ከጎኑ መራቅን እምቢ ትላለች። ከዚያች ቅጽበት ጀምሮም አብረው ጣፋጭ ጊዜያትን ያሳልፋሉ። ሚስትና ልጁን ካጣ በኋላ ብቻውን ይኖር የነበረው ታክም በእነሱ መገኘት አማካኝነት ደስተው ይመለሳል። አንድ ቀን ታክ ለዳውሰንና ለአማንዳ በሐይቁ አቅራቢያ የሚገኝ በሰላም አብረው ጊዜ ሊያሳልፉበት የሚችሉበት ቤት ይሰጣቸዋል። ቀናቶች እያለፉ ሲሄዱ ግንኙነታቸው እየጠነከረ ይመጣል። ከዚያም በአማንዴ ልደት ቀን ዳውሰን ከቤተሰቦቿ ጋር ለማክበር ወደ ቤቷ ይሄዳል። ቤተሰቦቿ ሀብታም መሆናቸውንም በዚያን ጊዜ ይረዳል። የአማንዳም አባት ለብቻው ወስዶ ካወራው በኋላ ዳውሰን የወንጀለኛ ልጅ መሆኑን ሲያውቅ ከአማንዳ እንዲርቅ በአንድ ቅድመ ሁኔታ ገንዘብና የኮሌጅ ነፃ የትምህርት ዕድል ያቀርብለታል። ዳውሰን ከልቡ ይወዳት ስለነበርም ጥያቄውን ውድቅ አድርጎ ከድግሱ ወጥቶ ይሄዳል። ከዚያም ታሪኩ ወደ አሁን ጊዜ ይመልሰናል። አማንዳም በታክ ጠበቃ ከተነገራት በኋላ ወደ ከተማ ተመልሳ እንደመጣች ይታወቃል። ከዛም ለእሷና ለዳውሰን ታክ በሐይቁ አቅራቢያ የሚገኝ ቤት እንደተወላቸው ይነገራቸዋል። በሚቀጥለውም ቀን አብረው ወደዚያ ይሄዱና ለ20 ዓመታት ተለያይተው ስለቆዩበትና ስላለፈው ጊዜ እየወሩ ረጅም ጊዜ ያሳልፋሉ። በእራት ሰዓትም አሁንም እንደወትሮ ተናጋሪ የሆነችው አማንዳ ባለትዳር እንደሆነችና 2 ልጆችም እንዳሏት ከነገረችው በኋላ ስለሱ ሕይወት ትጠይቀዋለች። እሱም አሁንም እንዳላገባ ይነግራታል። አክላም ብቸኝነት ተሰምቶት ያውቅ እንደሆነ ትጠይቀዋለች። እሱም ፈገግ ይልና ለመጨረሻ ጊዜ ከልቡ በፍቅር የወደቀው ከ20 ዓመታት በፊት እንደነበር ይነግራታል። እሷን መውደዱን ፈጽሞ አቁሞ እንደማያውቅም አምኖ ይነግራታል። አማንዳ እየቀለደ እንደሆነ ብታስብም እሱ ግን እውነቱን እየተናገረ ነበር። ታሪኩም ወደ ኋላ ዳውሰን በአማንዳ አባት ተቀባይነት በማጣቱ ወደ ተበሳጨበት ቅጽበት ይመልሰናል። አማንዳም ወደ እሱ መጥታ የአባቷን ንግግር እንዳይሰማ ከነገረችው በኋላ ምንም ቢፈጠር አብረው ለመቀጠል ይወስናሉ። በሚቀጥለው ቀን በቦቢ ሰርግ ላይ ዳውሰን ከቦቢና ከሚስቱ ጋር ፎቶግራፍ ይነሳል። በተመሳሳይ ጊዜ የዳውሰን አባት ታክን በድንገት ያጠቀዋል። ዳውሰን ይህን ሲያውቅም ትዕግስቱ አልቆ በከፍተኛ ቁጣ ሽጉጥ አንስቶ አባቱን ፍለጋ ይሄዳል። ቦቢ ሊያስቆመው ቢሞክርም ገፍቶት አልፎ አባቱ
ላይ ይደግናል። ከዛ ግን ቃታውን ለመሳብ ራሱን ማሳመን ያቅተዋል። ከዛም ከአባቱ ጋር በሚታገሉበት ቅጽበት ሽጉጡ ይተኮሳል። ጥይቱም ቦቢን ጭንቅላቱ ላይ ይመታዋል። ወዲያውም ይሞታል። ዳውሰን በከባድ ሐዘን ሲሰበር፣ አባቱ ግን በጭካኔ ይስቃል። ሁለቱም ወደ ፖሊስ ጣቢያ ይወሰዳሉ። ታክ ዳውሰንን ሲጎበኘውም ጥፋተኛው እሱ ሳይሆን አባቱ እንደሆነ ሊያሳምን ይሞክራል። ያም ሆኖ ዳውሰን ራሱን ይወቅሳል። በመጨረሻም ዳውሰንና አባቱ የ8 ዓመት እስራት ይፈረድባቸዋል። ዳውሰን መታሰሩን እንደሰማች አማንዳ በየቀኑ ትጠይቀዋለች። ጊዜ እያለፈ ሲሄድ ግን ዳውሰን ከእንግዲህ ለእሷ እንደማይገባት ማመን ይጀምራል። አንድ ቀን ይህ የመጨረሻ ግንኙነታችን ነው ይላታል። ብትለምነውም በሐሳቡ ይጸናል። ለሱ ፍቅር የማይሆነውን ማጥበቅ ሳይሆን መልቀቅ ነው። ከዚያች ቅጽበት ጀምሮ ዳውሰን እንደገና ሊያያት ፍቃደኛ አልሆነም። እንደዚያም ሆኖ አማንዳ በየቀኑ ወደ እስር ቤቱ መምጣቷን ትቀጥላለች። እሱም ጉብኝቷን መከልከሉን ይቀጥላል። ጠባቂዎቹ ሳይቀሩ በጽናቷ ያዝኑላታል። ለወራት ከሞከረች በኋላም በመጨረሻ መምጣቷን ታቆማለች። ያም ለሚቀጥሉት 20 ዓመታት የመጨረሻ ግንኙነታቸው ይሆናል። ታሪኩ ወደ አሁን ጊዜ ይመልሰናል። ለዓመታት ስሜቷን አምቃ የያዘችው አማንዳ በመጨረሻ ዳውሰንን ከ20 ዓመታት በፊት ለምን እንደተዋት ትጠይቀዋለች። ዳውሰን ከጎኗ ለመቆም ብቁ እንደሆነ ተሰምቶት እንደማያውቅ አምኖ ሲነግራትም ይበልጥ ስሜታዊ ትሆናለች። ምክንያቱም በልቧ ጥልቅ ሁሌም ትወደው ነበር። ለሷ ዳውሰን ሁሌም ትክክለኛው ሰው ነበር። ካገባች በኋላም እንኳን እሷ ከመረጠችው ሰው የተሻለ እንደሆነ ታምናለች። ነገር ግን ዳውሰን ለሁለት አስርት ዓመታት ከህይወቷ ጠፍቶ ነበር። የንግግራቸው ፍጻሜም እዚህ ላይ ይሆናል። አብረው ባሳለፉት የመጨረሻ ቀን ልክ እርሱ እንደሚወዳት ሁሉ አማንዳም አሁንም እንደምትወደው ዳውሰን ያውቃል። ያም ሆኖ ግን ወደ እሱ እንድትመለስ ሊጠይቃት እንደማይችል ይረዳል። አሁን ሚስትና የሁለት ልጆች እናት ናት። እናም ህይወቷ ከእንግዲህ ከእርሱ ጋር እንደማይሆን ያምናል። በመጨረሻም ሁለቱም ወደ የራሳቸው ህይወት ይመለሳሉ። ዳውሰን አማንዳን ከ20 ዓመታት በፊት በዚያ መልኩ በመልቀቁ ራሱን በጸጸት ይወቅሳል። አማንዳም በቤቷ ውስጥ ሙሉ በሙሉ ሰላም ታጣለች። በመጨረሻም ለባሏ ታማኝ በመሆን ዳውሰንን አሁንም እንደምትወደው ትነግሯለች። ሆኖም ሁልጊዜ ስራ የሚበዛበት ባሏ ስሜቷን ያጣጥልና ለተናገረችው ነገር ብዙም ትኩረት ሳይሰጠው ይቀራል። ከዚያ ብዙም ሳይቆይ የአማንዳ ልጅ በአደጋ ምክንያት የልብ ድካም ያጋጥመዋል። በከፍተኛ ድንጋጤም በፍጥነት ወደ ሆስፒታል ትሄዳለች። ባሏ አብሯት ባለመሆኑ ተስፋ በመቁረጥ ስሜት ውስጥ ሆናም ወደ ዳውሰን ደውላ እንዲመጣላት ትጠይቀዋለች። ነገር ግን ከመገናኘታቸው በፊት አሳዛኝ ክስተት ይፈጠራል። ዳውሰን በገዛ አባቱ በድንገት ይተኮስበትና እዚያው ቦታ ላይ ይሞታል። ጭካኔው ፈጽሞ የማይታሰብ ነው። በሚቀጥለው ቀንም አማንዳ ዳውሰን ከዚህ ዓለም በሞት እንደተለየ ይነገራታል። እሷም በሐዘን ትሰበራለች። ነገር ግን እንደገና እሱን ለመልቀቅ ትገደዳለች። እንደ ዕድል ሆኖ ልጇ የልብ ንቅለ ተከላ ተደርጎለት ይተርፋል። ከዓመታት በኋላም ለልጇ የተለገሰው ልብ የዳውሰን እንደነበር ታውቃለች። አንዳንድ ጊዜ ጥልቅ ፍቅር የሚጠፋው ስለሚደበዝዝ ሳይሆን ገና ዕድል ሳያገኝ በፍርሃትና በጊዜ ስለሚሰረቅ ነው። በቀጣይ ቪዲዮ እስከምንገናኝ በያላችሁበት መልካሙን ሁሉ እያደረጋችሁ ቆዩልኝ። እወዳችኋለሁ።